እንዲህ ይላል ቅዱስ ዮሐንስ አፈወርቅ። ታዲያ ይህ ምንድነው? በየቀኑ መስዋዕት አናቀርብምን? አዎ በእርግጥም እናቀርባለን። ሆኖም የምናቀርበው መስዋዕት ሞቱን በማሰብ ነው። ይህ መስዋዕትም አንድ ነው እንጂ ብዙ አይደለም። ብዙ አይደለ አንድ የሚሆነው እንዴት ነው? ያ መስዋዕት ለአንዴና ለመጨረሻ ጊዜ እንደተሰዋና ወደ ቅድስተ ቅዱሳኑ እንደገባ ይህም ያን ጊዜ ያቀረበውን መስዋዕት ያንኑ እንጂ ሌላ ወይም አዲስ መስዋዕት አይደለም። ሁልጊዜ የምናቀርበው መስዋዕት ያው አንድ ነው እንጂ ዛሬ አንድ በግ ነገ ደግሞ ሌላ በግ አይደለም። ሁልጊዜ ዛሬም ነገም አንድ ነው እንጂ። ስለዚህ መስዋዕቱ ያው አንድ ነው። እንዲህ የሆነውም ግን አሁንም መስዋዕቱ በተለያዩ ቦታዎች ወይም በተለያዩ አጥቢያ ቤተክርስቲያኖች ስለሚቀር ብዙ ክርስቶሶች አሉን? በጭራሽ። በየትም ቢሆን ክርስቶስ አንድ ነው። እዚህም በፍጹም ሙሉነቱ በእርሱነቱ አለ፣ እዚያም እንዲሁ እርሱ ራሱን በለጸት አለ። ለምሳሌ እዚህ ጎፋ ገብርኤል ተቀድሷል። ዛሬ በየኦርቶዶክሳዊት ቤተክርስቲያን አጥቢያዎች በመላው ዓለም ተቀድሷል። ደግሞ እንደ ሰዓት አቆጣጠር ገና የሚቀድሱ አሉ። እንግዲህ እንደ ትላንትም ተቀድሷል፣ ከዛም በፊት ተቀድሷል፣ ወደፊትም ዓለም እስኪያልፍ ይቀደሳል። ታዲያ በየአጥቢያው ቤተክርስቲያን በየቀኑ የሚቀርበው መስዋዕት የተለያየ ነው አይደለም? ያው አንድ ነው። ያው በጸሎተ ሐሙስ እንኩ ሥጋዬ ነው ደሜ ነው ብሉ ጠጡ ብሎ የሰጠው ያው አንዱ ነው። ያው አንዱ ነው። ብዙ አይደለም፣ የተለያየ አይደለም። ያው አንድ ነው። ለሐዋርያቱ እንኩ ብሎ የሰጠ ዛሬም በካህኑ እጅ የሚያቀብለው እሱ ነው ይላል ቅዱስ ዮሐንስ አፈወርቅ። ስለሆነም በተለያዩ ቦታዎች ቢሰዋም አንድ አካል ነው እንጂ ብዙ አካል እንዳይደለ ሁሉ እንደዚሁም እርሱ አንድ መስዋዕት ነው። እኛን የሚያነጻንን መስዋዕት ያቀረበው ሊቀ ካህናታችን እርሱ ነው። እኛ ዛሬ የምናቀርበው መስዋዕት ያን ጊዜ የቀረበውን መስዋዕት ነው። ያን ጊዜ የቀረበውን ነው። ስለዚህ መታሰብ የሚለው ያ ነው። ያን ጊዜ የቀረበው ነው። ዕለተ ዓርብ ዕለተ ሐሙስ ላይ ነው የምንሆነው። ጸሎተ ሐሙስ ላይ ዕለተ ዓርብ ላይ በየጊዜው ቢቀርብም አያልቅም። በየጊዜው የምናቀርበው መስዋዕት ሌላ መስዋዕት አይደለም። ሁልጊዜ የምናቀርበው ያንኑ መስዋዕት ነው እንጂ ይላል። ይቀጥልና አሁንም ያው በጸሎተ ሐሙስ ጌታችን ራሱ የፈጸመው መሆኑን እመን። ዛሬ እዚህ ቤተክርስቲያን የተቀደሰው በየቤተክርስቲያኑ የተቀደሰው ወደፊት የሚቀደሰው ያው ራሱ ጌታችን በጸሎተ ሐሙስ የፈጸመው መሆኑን እመን። ይህኛ የምናከብረው መስዋዕት ከዚያ በጸሎተ ሐሙስ ጊዜ ከነበረው በምንም ምን የተለየ አይደለምና ይህንን ለምሳሌ ዛሬ እዚህ ጎፋ ገብርኤል የተቀደሰው ቅዳሴ የቀረበውን መስዋዕት ይህን ያቀረበው የሚፈጽመው ሌላ ሰው እና መምሬ ገሌ ያን የጸሎተ ሐሙሱን ግን የፈጸመው ራሱ አይደለምና አለ። ይህም ያም ሁለቱም የእርሱ ስራዎች ናቸው እንጂ ዛሬ እዚህ አጥቢያ የተቀደሰው በየአጥቢያ የተቀደሰው የቀረበ መስዋዕትም ጸሎተ ሐሙስም አንድ ነው። የሁለቱም ፈጻሚ አንድ ነው። ስለዚህ ካህኑ እጁን ዘርግቶ ላንተ ሲያቀብል ስታይ ይህን የሚያደርገው ካህኑ ነው ብለህ አታስብ። ወደ አንተ የተዘረጋው የክርስቶስ እጅ ነው እንጂ። ስለዚህ ካህኑ እጁን ዘርግቶ ሲያቀብል ብታይ ይህን ያደረገው ካህኑ በራሱ አለ። የክርስቶስ እጅ ነው ወደ አንተ የተዘረጋው።